እንዴ አንቺ ምንድነው እንደዚህ የጃፓን ባንዲራ መስለሽ መጥተኝ? እሺ እንዴ አንቺ ምንድነው እንደዚህ የጃፓን ባንዲራ መስለሽ መጥተኝ? እሺ ቆይ ቀንሽ ለይተሽ አታውቂም እንዴ? አቤት እውቀት! ማን ነው ደግሞ እንደዚህ የምታንቋሽሹት? እናንተ እናት አንዴ ጠብቂ። እነዚህ የማይረቡ የደነገጥሽ እንዳይመስላቸው እሺ። ቀሚስሽ ከኋላ ተበላሽቷል። ወይኔ ጉዴ! አይዞሽ አደንግጭ እሺ። በጣም አመሰግናለሁ። እሺ ወንድሜ ና እንዴ ቆይ ልክ ከሴት እንዳልተፈጠራችሁ በዚህ ልክ ሴትን ማንቋሸሽ ተገቢ ነው? ዝም በይ እባክሽ። መጀመሪያ ነበር ራስን መጠበቅ። አሁን ይጅልን እባክሽ። ዝምብ አሰብስቢብን። ምን ከዚህ ልቅ አፍ በላይ ዝምባም የለም እሺ። የፈለገ ዱርዬ ብንሆን በዚህ ልክ ግን ጋጦጥ አይደለንም እሺ። አሁን ከዚህ ጋር ትሄዳለህ ወይስ አትሄድም? ይኬድልሃል። ምን ታካብዳለህ? ምን ነው ዛሬ ላያት ሴት በጣም አሽቃበጥክ። ቢገባ እናትህ ሴት ናት፣ እህትህ ሴት ናት፣ ሚስትህም ጨምሮ ማለት ነው። ይሄ ከማይገባው ሰው ጋር ጓደኛ መሆን አልፈልግም እሺ። ሂድልኝ አሁን ወደዛ ሄድ እባክህ። በመልካም ምግባር ከጓደኞች ጋር ተጣላ። እነሱ ደግሞ ይሄን የሚያስቡበት የአይምሯቸው ክፍል ቁልፍ ጠፍቶባቸዋል። የትኛውም ሰው ተፈጥሮ በቸረችው ነገር መሸማቀቅ የሚያቆመው መቼ ይሆን? ምናልባት አንድ ቀን መልካም ጓደኛ ስፈልግ ነበር። ዛሬ አግኝቻለሁ። እንተዋወቅ። ናናት ይባላለሁ። አዲስ እባላለሁ። መልካም ቀን ይሁንልሽ። ቦታ አይጠፋሽም አይደል? ጃኬቴን ይዘሽልኝ ነይ። እሺ ላንተም መልካም ቀን።